አስደበደበኝ አስቀጠቀጠኝ እንዳልናገር አፌን እንዳልጽፍ እጄን ይዞ እኮ አስደበደበኝ ይላል ጓደኛዬ ጠበቃ። ልክ ሲወጣ እኔን አይቶ ብሶቱን ሲወጣ ማለት ነው። መቼም ንዴቱ ከአይኑ እሳት ካፍንጫው ጢስ የሚወጣ ያህል ነው የሚሰማው። ምን ነው አልኩት አረጋግጬ። ምን ሆነ ነው ስለው ደንበኛዬ ነው አለ። ምን አድርጎት ነው? ደንበኛው በዝግጅት ጊዜ ውሸት ነግሮት በውሸቱ ላይ ቤዝ አድርጎ መሰረት አድርጎ ጓደኛዬ ክርክሩን ጥያቄውን ምኑን ካዘጋጀ በኋላ ችሎት ላይ ሲመጣ ምስክሮች የሚናገሩት ነገር ሌላ፣ እሱ የሚያውቀው ነገር የተዘጋጀበት ነገር ሌላ፣ ጉዳዩ ላይ ባይተዋር ሆኖ አይናገር አይጋገር ዝም ጠበቃ ግራ ገብቶት ነው። በዛ ተናዶ ነው የወጣው። እንደ እውነቱ ከሆነ እንደዚህ አይነት ነገር እኔንም ብዙ ጊዜ ያጋጥመኛል። ደንበኞች በአንድም ይሁን በሌላ ምክንያት ውሸት ይዘው ይመጣሉ፣ ወይም ደግሞ መናገር ያለባቸውን ነገር ሸፍንፍን አድርገው ሳይናገሩ ይተዋሉ። ነገር ግን ማወቅ ያለባችሁ ነገር ክርክር የሚዘጋጀው እውነታን መሰረት አድርጎ ነው። የክርክር አስኳሉ እውነታ ነው። ጠበቃውም የትኛውን ፍሬ ነገር ከየትኛው ሕግ ጋር አዋድጄ ልስራ ወይም ላስኪዶ ብሎ የሚያስበው እውነታውን ካገኘ በኋላ እንጂ ከሰማይ በወረደ ነገር ላይ መሰረት አድርጎ አይደለም። ስለዚህ እንደ ደንበኛ ቀድመህ አንተ ውሸቱን ነግረኸው ወይም ደግሞ መናገር የሚገባህን ነገር ሳትናገር ካሄድክ ጠበቃህ ቀድሞ መስመሩን ስቷልና በኋላ ችሎት ላይ አዲስ ነገር ሲገጥመው ግራ ይጋባል። የተዘጋጀበት እሱ የሚያውቀው ሌላ ነው፣ ምስክሮች ክርክሩ የሚለው ሌላ ነው። የዛኔ ግራ ሲገባው ባይተዋር ሲሆን ምን ሆነ ማለት ነው? ልክ ባዶ ኢላማ ላይ ክፍት ኢላማ ላይ ቁጭ ብሎ እንደሚደበደብ ሰራዊት ነው፣ ምሽግ የሌለው ሰራዊት እንደዛ ታድርገዋል። ያ ታዲያ ጉዳዩ በሱ ብቻ መደብደብ አያበቃም። ደባው ወደ አንተም ጉዳይ ይዘልቅና ጉዳይ ያንተ እንዳይድን እንዳይሽር ሆኖ ይደመደማል ማለት ነው። አፈርድቤ ይገባል። ለዛ ነው አበው ለጠበቃና ለሐኪም አይደበቅም ወይም አይዋሽም የሚሉት።